ልክ እንደዚህ ሽበታችሁን ከስሩ ማጥቆር ከፈለጋችሁ ይህንን ውህድ በወር አንድ ጊዜ ተጠቀሙት። ሽበታችሁን ከስሩ ያጠፋላችኋል። ነጭ ፀጉርን ወደ ጥቁር ያቀልማል ማለት ነው። ያለ እድሜ የሚመጣ ሽበትን በ30 ደቂቃ ውስጥ ያጠቁርልናል። እሱንም በወር አንድ ጊዜ ነው የምትጠቀሙት። በዛ ላይ ፀጉራችሁን ያፋፋላችኋል፣ እንደዚሁም ያሳድጋል። ቪዲዮውን በላይክ ጀምሩት። ለዚህ ቻናል አዲስ የሆናችሁ እንኳን ወደ የመንዞር ቂጡብ በሰላም መጣችሁ። አመሰግናለሁ። ላይክ እንደዚሁም ሰብስክራይብ አድርጉ። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ለየት ባለ ፀጉራችንን በወር አንድ ጊዜ የምንጠቀመው በ30 ደቂቃ ውስጥ ነጭ ፀጉራችንን ያለ እድሜ የመጣ ሽበትን የምናጠቁርበት ነው። እባክሽን እንግዲህ በ26ም በ29ም ዓመታችን በ25 ዓመታችንም ሽበት ይወጣብናል ያለ እድሜያችን ማለት ነው። እና እባክሽን ብላችሁ የነበረ ለሱ ነው የምሰራላችሁ ዛሬ ውህድ። የምሰራው ውህድ በየትኛውም ዓለም ይገኛል። እዚህ ጋር የምታዩት ቡና ነው። እኔ የተጠቀምኩት ኔስካፌ ነው። እናንተ ደግሞ የኢትዮጵያ ቡና ካላችሁ መጠቀም ትችላላችሁ፣ አፍልታችሁ ማለት ነው። ሌላው ሻይ ነው። ሻይ የትኛው ሻይ ይሆናል ብላችሁኛል። እንደዚሁም ሎሚ ይጠቀማለሁ። ሎሚውን ደግሞ በኋላ ስጨምረው ስራው ምን እንደሆነ ለምን እንደሚጠቅም እነግራችኋለሁ። እናንተ ግን ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው ድረስ አብራችሁ እንድትቆዩ በትህትና ጋበዝኳችሁ። እንደዚሁም ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። አመሰግናለሁ። ላይክ እያደረጋችሁ 2 የሻይ ማንኪያ ቡና ነው የተጠቀምኩት፣ ኔስካፌ ማለት ነው። እና በሾርባ ከሆነ 1 ማንኪያ እንደ የፀጉራችን ብዛት ነው በነገራችን ላይ። ከዚህ ከሻዩ ጨምርበታለሁ። ሻይ በቤታችሁ የምትጠጡት እናንተ ቤት ያለውን ተጠቀሙ። ጥቁር ሊሆን ይችላል፣ እንደዚሁም ደግሞ እኔ እንደተጠቀምኩት ቀዩን ሊሆን ይችላል። ማንኛውም ይሆናል። ይህ ለፀጉራችን ከለር በጣም ጠቃሚና አሪፍ ነው። በዛ ላይ ደግሞ በጣም ናቹራል ነው። የቡናና የሻይ ቅጠል ከለር በጣም ነው የሚያምረው በእውነት። ብቻውን ራሱ ቢቀባ ትዕግስት ላለው ሰው ከለር ያሳምረዋል ማለት ነው። እና ፀጉራችን ደግሞ አንጸባራቂ እንዲሆን ይረዳናል። ከዛ እዚህ ጋር የምጠቀመው ጥቁር ሂና፣ ብላክ ሂና፣ ጎልድ እሱን ነው የምጠቀመው ዛሬ። አጠቃቀሙን አሳያችኋለሁ። እዚህ ጋር ሰዓት አለው በአረበኛ እንደዚሁም በእንግሊዘኛ የተጻፈ ነው። እርግጠኛ ነኝ ብዙዎቻችሁ አረበኛ ታነባላችሁ ወይም ደግሞ እንግሊዘኛ አለ፣ እሱ ማንበብ ትችላላችሁ። በፍጥነት ፀጉር የሚያጠቁር ነው የሚለው። ከዛ ውስጡ ስንት እንደሆነ የሚይዘው በዛውም አስረዳችኋለሁ ማለት ነው። ለማታውቁት የምታውቁት ታውቁታላችሁ። እና ሸራ አድርጉላቸው ይጠቀሙ። እና ይሄ ከቀለም የተሻለ ነው። አንደኛ ዱቄት ስለሆነ ቤታችን ነው የምናዋሃደው። በምንፈልገው ግብአት ጨምረን ቀላቅለን ማዋሃድ እንችላለን። እኔ እንደዚህ ትንሽ ነገር ጨመርኩ እንጂ የበቆሎ ዱቄት የተለያየ ነገር መጨመር ይቻላል። እዚህ ጋር ካቀላቀል ነው በኋላ ለምሳሌ እኔ ጋር ያለው ካርቶን ላይ የሚለው ምንድን ነው በ50 ደቂቃ ነው የምናስቀምጠው አቀላቅለን ማለት ነው። ከዛ ደግሞ ፀጉራችን ላይ ደግሞ ተቀብተን ስንት ደቂቃ እንደምናቆየው እየሰራው ነግራችኋለሁ ማለት ነው። ጥቁሩ ሂና ምንጊዜም ቢሆን ለ1 ወር ወይም ደግሞ እንደ ፀጉራችሁ እድገት ነው። በጣም ፈጣን የሚያድግ ፀጉር ከሆነ 20 ቀንም 30 ቀንም ከስር የሚወጣውን ሽበት ከበር አድርጎ ከልሎ ይሸፍንልናል ማለት ነው። እና በስትክክል ያጠቁራል። ግን አጠቃቀሙ ላይ ችግር ካለ ምናልባት አጠቃቀማችሁን እንደነገርኳችሁ ጊዜ ያለው ወዲያው አዋህዳችሁ ወዲያው አትጠቀሙ። እንደዚሁም ደግሞ ብዙ ሰዓት ማቆየት የለባችሁም። በፍሬ የምትገዙት ከሆነ እንደዚህ አርጌ አወጣዋለሁ። አስተሻሸጋቸው በእውነት ጸዳ ያለ ነው። በተለያየ ነው ያሸጉት ማለት ነው። አሁን ይሄ 3ኛ እሽግ ነው፣ እንዳይነፍስበት ይመስለኛል። እንደምታዩት አረንጓዴ ነው ስትከፍቱት የምታገኙት። ሂና ያው ታውቁት እንደሆነ ቅጠሉም አረንጓዴ ነው እና ፍረሹን
ዱቄት እንደዚህ ሲያዘጋጁት ይመስለኛል አረንጓዴ የሚሆነው የህንዶች ስሬት ነው። ቡናና ሎሚውን እኔ በራሴ ፍቃድ ነው፣ ሻዩንም በራሴ ፍቃድ ነው የምጨምረው ማለት ነው። ምክንያቱም ውሃ ከምትጨምሩ ይህንን ብታደርጉ፣ እንደዚሁም ደግሞ በበቆሎ ዱቄት የሰራሁት አለ፣ እሱንም ማየት ትችላላችሁ ማለት ነው። ከዚህ ከ6 ፍሬ ነው እንግዲህ በውስጡ በካርቶን ውስጥ ያለው። እኔ አንዷን ፍሬ ለአንዴ ነው የምጠቀማት። እንዴት ነው ፀጉርሽ አይጎዳም ወይ የምትሉ ልጆች አላችሁ። እኔ ሁሌ ነው የምጠቀመው እና ሽበት ከስር የሚወጣ ሽበቴን ያጠፋልኛል ማለት ነው። ከቀለም ይሄ አሪፍ ነው። ምክንያቱም አንደኛ ይሄ አሞኒያ ፍሪ ነው። የአሞኒያ የሚባለው ኬሚካል እሱ የለውም ማለት ነው እና ከቀለም በጣም የተሻለ ነው። ይህንን ቤታችን አዘጋጅተን እንደዚህ ብንጠቀም መልካም ነው ብዬ እመክራለሁ። ሻዩን ያው ጠብ እያደረግን እንደ ማዋሃጃ፣ እንደዚሁም ደግሞ ሻይና ቡና አነቃቂ ናቸው። የፀጉራችንን ስር ያነቃቁልናል። በሚነቃቃ ሰዓት ደግሞ ያው የደም ዝውውራችን ይፋጠናል። እንደዚሁም ለፈጣን እድገት በጣም አሪፍ ነው። ፀጉራችሁ ደግሞ በጣም ይሄናው ያጠቁራል አይደለ? እና ቡናው ደግሞ ቆንጆ ከለር ነው የሚሰጣችሁ የምር ማለት ነው። ቡና ብቻውን ከጥቁር አዝሙድ ጋር እንደዚህም ከሻይ ጋር ስንጠቀመው ፀጉራችን ከለር ምንድን ነው የሚመጣው? የሆነ ቀላ ያለ የሚያምር ማለት ነው። እና ያው ኮፊ አነቃቂ ነው እንደምታዩት፣ ሁሉም ሰው ይጠቀመዋል። እኔ ራሱ በጣም ነው የምወደው የምር ስቀባው፣ ለእጅም ሆነ ለእግሬ ለፀጉሬ በጣም አሪፍ ነው እና ፀጉራችሁን ደግሞ ሪላክስ ያደርጋል። ጥሩ ነው። እንደዚህ ፀጉራችንን ስርስር ማነቃቃት አሪፍ ነው። ለዛ ደግሞ ሎሚ አንዳንድ ጊዜ የምንጨምረውበት ምክንያት እኔ ፀጉሬን እንዳያሳክከኝ እንደዚሁም ደግሞ ፎረፎር እንዳይከሰትብኝ ነው። ሎሚ ከስር የእስከልባችንን ቆዳውን ማለት ነው የራስ ቅላችንን የማጽዳት ከፍተኛ ኃይል አለው በጣም ማለት ነው። ከዛ ሰዓት ትይዙለታላችሁ። ከ50 ደቂቃ በኋላ እመለሳለሁ። እንደዚህ ከድናችሁ ካስቀመጣችሁት በኋላ 50 ደቂቃ ነው አስቀምጡት የሚለው። ያው ጠቁሯል እንደምታዩት ያምራል። ጥቁረቱ አትጠይቁኝ እንዴት እንደሚያምርና በነገራችን ላይ እኔ የሆነ ጊዜ ፍሬሽና ገጥሞኛልና ካለ ጓሯችሁ ካለ ማለት ነው እሱንም ራሱ ወቅጣችሁ መጠቀም ትችላላችሁ። ፍሬሹን ልክ ህንዶች እንደሚሰሩት ማለት ነው። አሁን ሎሚዋን ጠብ አደርጋለሁ። ለፎረፎር በጣም አሪፍ ነው። በፊት እንዳልኳችሁ የራስ ቅላችንን በጣም ነው የሚያጸዳው። ፀጉራችሁ ሁል ጊዜ እንደዚህ ጠብ እያደረጋችሁ ብትጠቀሙ ትንሽ ትንሽ በጣም ነው ይሄ ዲቶክስ ነው የሚያደርገው። ስሩን ያጸዳልናል። የራስ ቅላችን ቆዳው ንጹህ ይሆናል። ንጹህ ሲሆን ደግሞ የፀጉራችን እድገት ይፋጠናል። እንደዚሁም ደግሞ ፀጉራችን የሚወጣው ከስር ጤናማ ይሆናል። ሄዶ ሄዶ አይበጣጠስም፣ አይረግፍብንም ማለት ነው እና ሎሚ ትልቅ ጥቅም አለው ለፀጉር። በእውነቴ ነው የምላችሁ። አታብዙ፣ ሳታብዙ መጠቀም ትችላላችሁ። እንደዚሁም በጣም ደግሞ ፎረፎር የሚያስቸግራችሁ ከሆነ ደግሞ አፕል ሳይደር ቪኔገር መጠቀም ትችላላችሁ ከውሃ ጋር አድርጋችሁ ማለት ነው። እና ደግሞ አቸቶ ይባላል። አቸቶ እንደውም አንዳንድ ቦታ ላይ አረብ ሀገር ከሆናችሁ አለ። እንግዲህ ፀጉሬን ልቀባው ነው። ሽበቴን እንደምታዩት ከፊት ለፊቴ ነው እኔ። ከዛ ከጎንና ከጎን ከፊት ለፊት ነው የሚበቅለውና በብዛት ያለ እድሜ የሚመጣው ውሃ ባለመጠጣት እንደዚሁም በሙቀት ምክንያት ነው። በአብዛኛው የሚከሰተው ያለ እድሜ ነው። ብዙዎቹ በተለይ ውጭ ዓለም የምትኖሩ ግራ እንዳትጋቡ፣ ሁሉም ቦታ ላይ ነው፣ ሁላችንም ጋር ነውና በደንብ አስይዘዋለሁ። ከዛ ስሩ ቶሎ እንዳይበቅል ማለቴ ከስር አይደለም ፀጉራችሁ ሽበት የሚወጣው፣ በቡሩሹ ቀቡት። በዚህ በመቀቢያው እንደዚህ ሲቀባ ከስር ያለውን ፀጉራችንን ጀምሮ ስለእንትን ስለሚል ስለሚያጠቁር ስለሚያቀልመው እንደምታዩት ቶሎ አይወጣም። እስከሚወጣ ድረስ 20 ቀን 25 ቀን እንደዛ ይቆይላችኋል ቢያንስ ማለት ነው። ግን እኔ በወር አንድ ጊዜ ነው የምጠቀመው፣ ወጣም አልወጣም። ምክንያቱም ሌሎች ግብአቶችን ስለምጠቀም ሌላ ጊዜ ማስክ ስሰራ እንደ ጥቁር አዝሙድ
ቅርንፉድ፣ ቡና እጠቀማለሁ ማለት ነው። በአንድ ጊዜ ይህንን ከተጠቀማችሁ ከዛ በኋላ ደግሞ ምን ትጠቀማላችሁ? የቤት ውስጥ የምንሰራቸውን ጭራሽ ተፈጥሮ የሆኑትን ናቹራል የሆኑትን ማለት ነው። በነገራችን ላይ ይህም ተፈጥሮ ነው የሚለው የተፈጥሮ ሂና ነው የሚለው እና እኔ በጣም ነው የሚመቸኝ። እኔ ፀጉሬንም ያው ያለሰልሳል። እንደዚሁም ደግሞ የመጨረሻ ላይ ፀጉራችሁ ደግሞ ከርዳዳ እንዳይሆን ምን እንደምትቀቡ አሳያችኋለሁ። የሰራሁት ቅባት አለ በጣም ነው ፀጉር የሚያለሰልሰው የምር ማለት ነው። እርጥቡን ተቀቡት። መስራት ትችላላችሁ። ሊንክ ከስር አስቀምጥላችኋለሁ እያላያችሁት ማለት ነው። በጣም ቆንጆ ቅባት ነው የምር እና እንደዚህ አድርጌ ቀባዋለሁ። ስትቀቡ ያው ውህዱ እንዳያችሁት የኔ ውህድ ወፍራም ነው። አላቀጥንም ማለት ነው። በጣም ሲቀጥን አይዝም። እንደዚሁም ደግሞ በጣም ወፍራም መሆን የለበትም። ልክ እንደ እኔ እንዳረኩት ተቀቡ። ከዛ ያው አንደኛውን ስጨርስ ደግሞ እንደዚህ አስይዘውና ሌላውን እየከፈልኩ ስሩን ነው መቀባት ያለባቸው። እኔ ስሩን ነው የምቀባው፣ ምክንያቱም ሽበት የሚወጣብኝ ከስሩ እስከሆነ ድረስ ስሩን እቀባለሁ። እንደዚሁም ውህዱም ደግሞ የሚያገለግለው አንደኛ ለስሩም ስለሆነ ስሩን እቀባለሁ እና በወር አንድ ይበቃችኋል ብዬ መክራችኋለሁ። እኔም አንድ ነው የምጠቀመው ከዛ በላይ አይደለም። እና ሀገር ቤት የት ይገኛል ያላችሁኝ እህቶች አላችሁ። ሀገር ቤት የትኛውን ሱፐር ማርኬት ብትሄዱ ታገኙታላችሁ። በፍሬ ከሆነ የምትገዙ ለስንት ደቂቃ ነው የማወቀው። እንደዚሁም ደግሞ ከተዋሃደ በኋላ ስንት ደቂቃ አቆየዋለሁ ምናምን ብላችሁ ጠይቁ። ግን ትንሽ መቆየት አለበት እንዲይዝ ማለት ነው። እና ከዛ ፀጉሬን በደንብ ማሳጅ ካረኩ በኋላ በዚህ እሞሽጠዋለሁ እስከ ስር ድረስ እንዲደርስ። አሁን ይሄ መሞሸጫው ስር ድረስ ገብቶ በደንብ እንዲቀባኝ እንዲዳረስ ያደርገዋል ማለት ነው። አያችሁ ስሩን ነው የቀባሁት፣ ግን ያው አዳረሰልኝ እንዳለ የፀጉሬን ስሮች በሙሉ አዳርሶልኛል። በዚህ መልክ አድርጌ እስቲም እንዲያደርግ ለ30 ደቂቃ ነው የሚለው። በመመሪያው መሰረት አቆየዋለሁ ማለት ነው። ከዛ ወዲህ መለስ ብዬ ደግሞ እኔ ማሳጅ እያደረግኩኝ አበጥረዋለሁ ማለት ነው። እና 2-3 መለስ እያላችሁ ማሳጅ እያደረጋችሁ አበጥሩት በደንብ የበለጠ እንዲይዝላችሁ። ታጥቤ ደግሞ ምን እንደሚመስል ያው ከታጠብኩት በኋላ ይህንን ይመስላል ውዶችዬ። በዚህ ቅባት ነው እንደዚህ አድርጌ ያለሰለስኩት። ከስር ሊንክ አደርግላችኋለሁ፣ ሰርታችሁ ተጠቀሙት። በጣም ነው የምትወዱት። ስለተከታተላችሁ በጣም ነው የማመሰግነው። ሁላችሁንም ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ላቪ ኦልባ